በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወረደ የዐቢይ ጾም የታላቁ ጾም የመጀመሪያ ሳምንት መጠሪያ ሲሆን ትርጉሙም የወረደ ማለት ነው። ይህ ሳምንት በቤተ ክርስቲያን አስተምህሮ እጅግ ሰፊና ጥልቅ ምስጢር አለው። የስሙ ትርጓሜ የተወሰደው ዘወረደ የሚለው ስያሜ የተወሰደው ከታላቁ የቤተ ክርስቲያን ሊቅ ከቅዱስ ያሬድ ዜማ የሳምንቱ መዝሙር ወረደ እምሰማያት ሀበ ድንግል ከሰማይ ወደ ድንግል ወረደ የሚል ይጀምራል። ይህም አምላክ ሰው ለማዳን ካለው ፍቅር የተነሳ ከክብሩ ዝቅ ብሎ ሰው ሆኖ ወደዚህ ዓለም መምጣቱን ያበስራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአገልግሎት ከመውጣቱ በፊት በገዳመ ቆሮንጦስ በ40 መዓልትና በ40 ሌሊት መጾሙን አብነት በማድረግ እንጾማለን። በዚህ ሳምንት ጌታችን ስለኛ ሲል ራሱን ዝቅ አድርጎ ወረደ። እኛም በመጾምና በጸሎት ወደ እርሱ እንውጣ የሚል መንፈሳዊ ትርጉም አለው። ሌላ ጾመ ሕርቃል። ይህ የመጀመሪያ ሳምንት ዘወረደ ሌላ ስያሜ አለው። እሱም ጾመ ሕርቃል ይባላል። ጾመ ሕርቃል የዐቢይ ጾም የመጀመሪያ ሳምንት ከሰኞ እስከ እሁድ ያለው 7 ቀናት መጠሪያ ሲሆን በታሪኩም ሆነ በሃይማኖታዊ ስርዓት ራሱ የሆነ ትልቅ ትርጉም አለው። ስለ ጾሙ አመጣጥና ታሪክ ዋና ዋና ነጥቦች የሚከተሉት ናቸው። መጋቢት 10 ቀን የሚነበበው ስንክሳር መስቀሉ የተገኘበትንና ንጉሥ ሕርቃል ወደ ኢየሩሳሌም ይዞት የገባበትን ታሪክ በዝርዝር ይተርካል። የታሪክ መነሻ 7ኛው ክፍለ ዘመን በ614 ዓመተ ምህረት አካባቢ በፋርስ የአሁኗ ኢራን ንጉሥ ኩስሮ ኢየሩሳሌምን በመውረር ክርስቲያኖችን ገድሎ ቤተ መቅደሱን አቃጥሎ የጌታችንን መስቀል ማርኮ ወሰደ። በዛን ጊዜ የቢዛንታይን የሮም ንጉሥ የነበረው ሕርቃል መስቀሉን ለማስመለስ ጦርነት ለመግጠም ተነሳ። ንጉሥ ሕርቃል ወደ ፋርስ ዘምቶ መስቀሉን ለማስመለስ ሲነሳ በወቅቱ የነበሩ የኢየሩሳሌም ክርስቲያኖች እንዲህ አሉት፣ አንተ ወደ ጦርነቱ ሂድ፣ እኛ ደግሞ እግዚአብሔር ኃይል እንዲሰጥህና ድል እንድታደርግ የጌታን መስቀል እንድታስመጣ እንጾምልሃለን። በዚህ መሠረት ሕዝቡና ንጉሡ 1 ሳምንት ሙሉ በጾም በጸሎት ተገዙ። በጾምና በጸሎት እግዚአብሔር ረድቶት ንጉሥ ሕርቃል ፋርሶችን ድል አደረገ። በ628 ዓመተ ምህረት ማርኮት የነበረውን የጌታችንን ክብር መስቀል አስመልሶ ወደ ኢየሩሳሌም በታላቅ ክብር ይዞት ገባ። ይህ ድል ለማሰብና እግዚአብሔርን ለማመስገን ያቺ ጾም ሳምንት በቤተ ክርስቲያን ስርዓት እንድትጾም ተወሰነ። ምንም እንኳ ሕርቃል ጾሙ የታሪክ መነሻው ከመስቀሉ ጋር የተያያዘ ቢሆንም ወደ ኢትዮጵያና ወደ ሌሎች ኦርቶዶክስ ቤተ ክርስቲያናት ሲመጣ ከዐቢይ ጾም ከጾመ ኢየሱስ ከመድኃኒታችን ጾም ጋር ቀድሞ እንዲገባ ተደርጓል። የቀናቱ ስሌት ጌታችን የጾመው 40 ቀን ሲሆን ሰሞነ ሕማማት 7 ቀን ነው። የሕርቃል ጾም 8 ቀን ወይም የቅዳሜና እሁድ ጋር ተጨምሮበት ተጠቅላላ የዐቢይ ጾም ቀናት 55 ቀን ሆኑ። ጾመ ሕርቃል ለታላቁ ጾም እንደ መግቢያ ወይም እንደ ዝግጅት ተደርጎ ይወሰዳል። በቤተ ክርስቲያን ትምህርት መሰረት ጾመ ሕርቃል በዐቢይ ጾም ውስጥ ቢካተትም መንፈሳዊ ትርጉም ግን ከላይ እንዳየነው የቤተ ክርስቲያን ጠላቶች ድል የተነሱበትና የመስቀሉ ክብር የተገለጠበት ሳምንት ነው። መንፈሳዊ መልእክቱ ትህትና አምላክ የሰው ልጅ ለማዳን ዝቅ ማለቱ በማሰብ እኛም በትህትና ጾሙን እንድንጀምር ያስተምረናል። የሰው ልጅ ተስፋ አዳምና ሔዋን ከገነት በወጡ ጊዜ እወርዳለሁ እወለዳለሁ አድናለሁ ብሎ የተገባው የተስፋ ቃል መፈጸሙን የምናምንበት ነው። ዘወረደ የጾሙ መግቢያ እንደመሆኑ መጠን ምዕመናን በጾም በጸሎት በስግደት በርትተው የሚጀምሩበት ሳምንት ነው። ዘወረደ የመጀመሪያ ሳምንት በታሪካዊ የሕርቃል ጾም ባሻገር ጥልቅ የሆነ የሥነ ጽሑፋዊና የመንፈሳዊ ምስጢራት አሉት። በዕለቱ የመዝሙር ምስጢር በዚህ ሳምንት የሚዘመረው የቅዱስ ያሬድ ዜማ ዘወረደ ብቻ ሳይሆን ቅዱስ እግዚአብሔር የሚለውም ጭምር ነው። ዜማ እንዲህ ይላል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም ተወለደ። ይህ የሚያሳየው የጌታችን ለጾም ወደ ገዳም ከመሄዱ በፊት ሰው መሆኑንና ከድንግል ማርያም መወለዱን ነው። ዘወረደ ማለት አምላክ የሰው ሥጋ ለብሶ በምድር ላይ የታየበት የመጀመሪያ ምዕራፍ ማብሰሪያ ነው። በዐቢይ ጾም ወቅት ብቻ የሚጠቀለል ጾመ ድጓ
የተሰኘ የዜማ መጽሐፍ አለ። በዚህ መጽሐፍ ውስጥ ዘወረደ ሳምንት መዝሙራት ትኩረት የሚደረግበት በአዳም ውድቀት አዳም ከገነት መውጣቱንና በጨለማ መኖሩን፣ በአምላክ ምሕረት አምላክ አዳምን ለመፈለግ ወረደ፣ ወደ ምድር መጣ የሚለው ተስፋ ላይ ነው። የሰኞ አንቀጸ ብርሃን ንባብ በዘወረደ ሰኞ በጾመ መጀመሪያ ቀን የቤተ ክርስቲያን ሥርዓት አንቀጸ ብርሃን በሰፊው ይነበባል። ይህ ንባብ ድንግል ማርያምን የብርሃን መውጫ እያለ ያመሰግናታል። ምክንያቱም አምላክ ወደ ዓለም የወረደው በሷ በኩል ስለሆነ ነው። የጾሙ ራስ አእማድ ዘወረደ 55ቱ ቀናት ራስ ወይም የመጀመሪያ ተደርጎ ይቆጠራል። በዚህ ሳምንት ምእመናን ራስን ዝቅ ማድረግን አምላክ ለእኛ ሲል ዝቅ እንዳለ እኛም በጾም ራሳችንን ዝቅ እንደምናደርግ ቃል እንገባለን። ሰላምታ እንኳን ለታላቁ ጾም አደረሳችሁ እየተባባሉ በፍቅርና በይቅርታ ጾሙን ይጀምራሉ። ትንቢታዊ ትርጉሙ በብሉይ ኪዳን ነቢያት አቤቱ ሰማያትን ቀድደህ ውረድ ኢሳይያስ 64:1 ብለው ይጸልዩ ነበር። የዘወረደ ሳምንት የዚህ ጸሎት ምላሽ የተገኘበትና አምላክ ሰማያትን ቀዶ ወረደ ተብሎ የምስራች የሚነገርበት ነው። ባጭሩ ዘወረደ ማለት የአምላክ ፍቅር ለሰው ልጅ የተገለጠበት፣ የሰው ልጅ ደግሞ ወደ ጾም ወደ አምላኩ ለመቅረብ ጉዞ የጀመረበት ልዩ ሳምንት ነው። ወስብሐት ለእግዚአብሔር።